ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የጮሮ እርሳ አሰራር ነው። የሚያስፈልገን የጥቁር ጤፍ ዱቄት፣ አይብ፣ ቂቤ፣ ነጭ ሽንኩርት፣ ሚጥሚጣ፣ ጨው፣ ኮረሪማ፣ ነጭ አዝሙድና ጥቁር አዝሙድ፣ ዝንጅብል፣ የጤፍ እርሾ ማለት ነው። ያዘጋጀነው ውሃ ላይ ጨው፣ ሚጥሚጣ፣ ኮረሪማ፣ ነጭ አዝሙድና ጥቁር አዝሙድ እንጨምርበታለን። በመቀጠልም ያዘጋጀነውን የጤፍ እርሾአችንን እንጨምራለን። ይሄን ጨምረን ግብአቶች ማዋሃድ ማለት ነው አንድ ላይ። ጮሮ እርሳ የኦሮሚያ ባህል ምግብ ሲሆን አንዳንድ አካባቢዎች ላይ ደግሞ ጭንቦ እያሉ ይጠሩታል። ይህም ደግሞ ለክብር እንግዳና ለአንዳንድ የበዓላት ጊዜያቶች ላይ የሚቀርብ ምግብ ነው። ሊጡን ሳናወፍርም ሳናቀጥነውም በዚህ መልኩ እናዘጋጀዋለን። አሁን ይሄንን ቡኳችንን ለ2 ሰዓት ያህል እናስቀምጠዋለን። ቅድም ከድነነው የነበረው የጤፍ ዱቄታችን አሁን ኩፍ ብሎልናል። እንደ አፍለኛ አይነት ቡኮ ያው ቦክቶልናል ማለት ነው። አሁን ይሄንን በእንጀራ ምጣድ ላይ እንጋግረዋለን ማለት ነው። እና ትንሽ እጃችሁ ውሃ ያስነካችሁ እጃችንን ፈጠን እያደረግን እንደዚህ አይነት መልክ እንሰጠዋለን ማለት ነው። ይሄኛውን ከድነን ካበሰልን በኋላ ደግሞ የላኛውን ገልብጠን እናበስለዋለን። አሁን ከታችም ከላይም ያለው በአግባቡ ስለበሰለልን እናወጣዋለን። አሁን አይባችንን እናዘጋጃለን። አይባችን ደግሞ ፍሪጅ ውስጥ ያልገባ ቢሆን ይመከራል። ምክንያቱም ከቂጣው ጋር በቀላሉ እንዲዋሃድልን። ትንሽ ጨው እናደርግበታለን። እላው ላይ ኮረሪማም ትንሽ እንበትናለን። እዚህ ትንሽ ድንብላል እንጨምርበታለን። ነጭ ሽንኩርትና ዝንጅብል አንድ ላይ የላመ 1 ማንኪያ እናደርግበታለን። ትንሽ ሚጥሚጣ እናደርግበታለን፣ አናበዛው። እስኪልምልን ድረስ እናሸዋለን። ለውሰን ያዘጋጀነውን አይባችንን ቂጣችን ላይ እናደርጋለን ማለት ነው። መቀዝቀዝ የለበትም እንዲይዝልን ማለት ነው። ስለዚህ ፈጠን ብለን ነው ያደረግንበት። በዚህ መልኩ በማንኪያ ዙሪያውን ካዳረስ ነው በኋላ ቂቤው ውስጡ እንዲቆይልን በማንኪያ እንደዚህ ወጋ ወጋ እናደርገዋለን። አዘጋጅተን የነበረውን የቀለጠ ቂቤ በላዩ ላይ እናፈስበታለን። ያው እያንዳንዱ ክፍተት በቂቤ እንሞላለን ማለት ነው። ዛሬ ይዤላችሁ የመጣሁት የጮሮ እርሳ አሰራር ይሄን ይመስላል። በጣም ቀላልና በየቤታችሁ ሰርታችሁ መሞከር የምትችሉት። እንደ ተጨማሪ ይሄን እንደዚህ ያለውን እኩል ቦታ ላይ ቆርጠን በአንድ አቅጣጫ ብንደርበው ሌየር ይሰራልናል። አሁን እንቀምሰዋለን። የሰራነውን አንደኛ አንስተን እንደ ፒዛ መመገብ እንችላለን። በተሻለ አማራጭ ደግሞ በዚህ መልኩ መመገብም እንችላለን። በጣም አሪፍ ምግብ ነው። እንዳያችሁት ቀላል፣ ጤናማና ጣፋጭ ምግብ ነው። እንግዳም ሲመጣባችሁ ለተለያየ ቤት ውስጥ አነስተኛ ፕሮግራምም ስታዘጋጁ ቡፌ ላይ መጠቀም ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ከዚህ ቀደም የሰራኋቸውን ቪዲዮዎች ገብታችሁ በመመልከት ቤተሰብነታችሁን አስቀጥሉ። መልካም ማዕድ።